ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ መኪና ቪዲዮ መጥቼላችኋለሁ። 1998 ሞዴል ሆና ሙሉ ፉል ኦፕሽን የሆነች አንድ ኦልዲስ መኪና ገዝቻለሁ። መኪናዋን አሳያችኋለሁ። እስከዛ ድረስ ግን በዚህ ናቲ መርሴዲስ በሚለው ቻናላችን የተለያዩ ኦልዲስ እና የቆዩ መኪኖችን ምን እንደምናድስ እንደምናስተካክል እንዴት መኪኖቹን መያዝ እንዳለብንና የሚሸጡም ደግሞ ኦልዲስ መኪኖችን የምናገኝበት አካውንት ስለሆነ ሁላችሁም ፎሎ እያደረጋችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። እቺ መኪና አንድ በር ቪታራ 1998 ሞዴል ነች። ብዙ የተጎዱ ፓርቶች አሏት። በፓርት እያደረግን በዚህ ቲክቶክ ቻናል መኪናዋን አንድ ላይ አብረን በቪዲዮ ፏ እናደርጋታለን። ብዙ ነገሯን የምንቀይርላት መኪናዋን ላሳያችሁ። እንደዚህ እንደምትመለከቷት አረንጓዴ ነች፣ አንድ በር ነች። ጎማዋ ከፍ ማለቱ ውበት ሰጥቷታል። አንዳንድ ማስተካከያዎች ግን ትፈልጋለች። እኔ እንኳን እስካሁን ስነዳት አንዳንድ ልጆች ሰምቼባታለሁ። ጉልበቷ ትንሽ አንሷል። ታይሚንግ ቤልቷ አካባቢ የሆነ ችግር እንዳለ ይሰማኛል። ሞተር ፓምፕ የሚያፈሳል ምናምን። እሱን አንድ ላይ አብረን ፊክስ እናደርገዋለን። ውስጧ ታፒሴሯ ምንም አይልም። ለጊዜው እሱን አንነካካም። ቦዲ ላይ አንዳንድ ጫው የበሉት ቦታዎች አሉ። እነሱን አንደር ቦዲ ያሳርመን እናስቀባለን። ጽድት እናረጋታለን በተቻለን አቅም። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።